አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች ረመዳን ከሪም እንኳን ለረመዳን ጾም በሰላም አደረሳችሁ አደረሰን። ዛሬ ይዤላችሁ የመጣሁት ከዚህ በፊት በመጀመሪያ በጣም ደስ የሚል ጊዜ ነበር ያሳለፍነው። ያው ረመዳንን በተመለከተ ብዙ እህት ወንድሞች ወደ ኢትዮጵያ ለቤተሰብ የደስታ ምንጭ ሆናችኋል። የተለያዩ አስቤዛዎችን በመላክ ዘይት፣ ስኳር፣ ቡና የመሳሰሉትን በመላክ ብዙዎቻችሁ የደስታ ምንጭ ሆናችኋል። እኔም ደስ ብሎኛል እናንተ ደስ ስላላችሁ። ያው እኔም ደግሞ ስራዬን በስርዓት ነበር ስሰራ የነበረው። እናንተም ላመሰግናችሁ ሁላ በጣም እኔም አመሰግናለሁ። የእናንተ ደስታ የኔ ደስታ ነው። ለቤተሰቦቻችሁ ሁላችሁም ደርሶላችኋል። አልሐምዱሊላህ ረብል ዓለሚን። እኔም ጋር አንቀያይም። ያው ደስ የሚል ጊዜ ነበረ። እናንተም ከአጀሩ ተካፋይ ያደርጋችሁ። እኔም ደግሞ ጥሩ አስቤዛዎችን ነበረ አስገዝቼ ያከፋፈልኩላችሁ። የ2013 ምርቶች ናቸው። አሁን ደግሞ ለኢድ የደስታ ምንጭ መሆን የምትፈልጉ ቤተሰቦቻችንን ሰርፕራይዝ ማድረግ የምትፈልጉ ሌላ ስራ አዘጋጅቻለሁኝ። የምትፈልጉ ካላችሁ በቴሌግራም ወይም ደግሞ በዋትስአፕ ኢሞ ላይ ጻፉልኝ። ስራውም ደግሞ ለበዓል የሚሆን ልብሶች በማዘጋጀት ኢትዮጵያ ውስጥ አሪፍ ልብሶችን በእናንተ ምርጫ፣ ለምሳሌ ለእናቶች የሀበሻ ቀሚስ ሊሆን ይችላል። ለአባቶች ደግሞ ቲሸርት ወይም ደግሞ ጋቢ ነው የሚባለው በሀገራችን። እነሱን የመሳሰሉ እያዘጋጅን ነውና ያው ለኢድ መስጠት የምትፈልጉ ስጦታ ማበርከት የምትፈልጉ ለወንድም እህቶቻችሁ እንደየእድሜያቸው ለወጣቶችም፣ ለትላልቅ እናቶችም፣ ለአባቶችም የሚሆን አልባሳት አሉ። እዚህ የምታዩትን ከለር በመምረጥ ኢትዮጵያ ውስጥ እያሰራሁኝ ኦሪጂናል የእጅ ስራ አከፋፍላለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቴሌግራም በዋትስአፕ በኢሞ ያገኙናል። ከዚህ በፊት ደውላችሁ ያልመለስኩላችሁ በጣም ይቅርታ፣ በጣም ቢዚ ስለሆንኩ ነው። ያው ሲመቸኝ እመልሳለሁኝ። በጣም ይቅርታ። ስለዚህ የቪዲዮ ላይ ያለላችሁ ስልኬን በማውጣት አናግሩኝ።